የሮናልዶና የሜሲ ደጋፊዎች የምትልኩልኝ ቪዲዮ ግን በጣም ነው የሚገርመኝ ነው የምላችሁ። ተመልከቱ እስኪ አሁን እዚህ ጋር ማለት ነው በጣም ብዙዎቹ ሜዳ ላይ እየተጫወቱ ጫማቸው ሲወልቅ እንደምትመለከቱት ጫማቸውን ይዘው ዳኛ ላይ ነው እሪ የሚሉት። ጨዋታ አስቁም እንጂ ምንድነው እንደዚህ ተደረግን እኮ ፋውል ተሰርቶ ጭራሽ ጫማችን ወለቀ ምናምን ብለው ጨዋታ ነው የሚያስቆሙት። አይቀጥሉም ነው የምላችሁ። ሁሉም ማለት ትችላላችሁ እንደምታዩት ይወልቃል በቃ ጨዋታው እንዲቆምና ዳኛው ወይ ደግሞ ፋውል ነው ብሎ ኳስ ለነሱ እንዲያደርግ ይሞክራል። እሱም ብቻ አይደለም ሮናልዶን ደግሞ ተመልከቱ። እዚህ ጋር ኳስ እየገፋ ሄዶ እንደምታዩት ከኋላ ተረግጦ ጫማውን አውልቁበት ማለት ነው። ይኸው ጫማው ወልቋል። ጄለስ ግን በቃ ተበሳጭቶ ዳኛውን ነው ምንድነው ፋውል ተሰራብኝ ጫማ የወለቀ መጫወት አልችልም ምናምን ብሎ ዳኛው ላይ ነው ጎ ያለው። በተቃራኒው ሊዮኔል ሜሲን ተመልከቱ እዚህ ኤል ክላሲኮ ላይ ማለት ነው። ጫማው ወልቆ ሉክ ማርሴሎን የሚገርም አድርጎ ገድሎት ሂዶ ጭራሽ ደግሞ ሮናልዶ ባለበት ነው ይሄን ኳስ አሲስት ያደረገው። ዳኛ ላይ እሪ አላለም ጫማ ይወልቋል ፋውል ተሰርቶብኛል አላለም። ያለ ጫማ ሁሉ ውጤት የሚያመጣ የሚገርም ተጫዋች። ኧረ ሜሲ ጋይስ ምን ትላላችሁ? ኮሜንት ላይ እስኪ ሀሳባችሁ ይመቻችሁ።